ዛሬ የምናየው ከ3 ወር እስከ 6 ወር የሚፈጁ የሶፍትዌር ኮርሶችን ብቻ በመውሰድ የአሜሪካና የአውሮፓ ኩባንያዎች የሚያወጧቸውን በዶላር የሚከፍሉ ስራዎችን እንዴት ከቤታችን ሆነን ኦንላይን ወይም ሪሞትሊ መስራት እንችላለን የሚለውን እናያለን። ለዛም የሚረዱን 5 ጠቃሚ የሆኑ ዌብሳይቶች በዝርዝር እናያለን። አብራችሁን ቆዩ። ወደ መጀመሪያው ድረገጽ ስንሄድ ለሶፍትዌር ኢንጂነሪንግ ወይም ለኮዲንግ ባለሙያዎች እጅግ በጣም ትልቅ አድቫንቴጅ ያለው ቱሪንግ የሚባለው ዌብሳይት እናገኛለን። ቱሪንግ በአሁኑ ሰዓት በኢትዮጵያ ላይ ላሉ ቀለል ያሉ የሶፍትዌር ኮርሶችን እስከ 6 ወር ተምራችሁ ልታገኟቸው የምትችሉ ስኪል ካላችሁ ትልቁ ብር ነው። ለምሳሌ እንደ ዌብሳይት ዴቨሎፕመንት፣ ማሽን ለርኒንግ፣ ኤአይ ትሬን ማድረግ ወይም ዴስክቶፕ አፕሊኬሽን እና አንድሮይድ አፕሊኬሽን ዴቨሎፕ ማድረግ ነው። እንዴት ነው የሚሰራው ይህ ቱሪንግ የሚባለው ዌብሳይት የምንለውን ስናይ ኢንተለጀንስ ሳይለንት ክላውድ የሚባል ሲስተም ይጠቀማል። ይህ ሲስተም የራሱ የሆነ ፕሮሰስ አለው፣ ቬቲንግ ፕሮሰስ የሚባል። መጀመሪያ እናንተ የትኞቹን ፕሮግራሚንግ ቋንቋዎች ወይም ምን አይነት ስኪል እንዳላችሁ ይጠይቃቸዋል። ልክ እነዛን ስኪል ስትሞሉ ለምሳሌ ፓይተን ወይም ሪያክት እችላለሁ ካላችሁት በዛ ቋንቋ ላይ ያተኮሩ 40 ደቂቃ የሚወስድ የመልቲፕል ቾይስ ጥያቄ ያቀርብላችኋል። ልክ ያንን ጥያቄ አቅርቦላችሁ በስነ ስርዓት መልሳችሁ ስታልፉ ቀጣይ አንድ ሌላ ስቴፕ ይቀራችኋል፣ የቱሪንግ አባል ለመሆን ማለት ነው። የሚቀራችሁ ስቴፕ ምንድነው? ኮዲንግ ቻሌንጅ የሚባል ፕሮሰስ አለ። ኮዲንግ ቻሌንጅ እስከ 40 ደቂቃ የሚወስድ ሲሆን የሚሰጣችሁ ምንድነው? አንድ ከበድ ያለ ችግር ወይም አልጎሪዝም እንድትፈቱ ትጠይቃላችሁ። ልክ ያን አልጎሪዝም ፈታችሁ እንደጨረሳችሁ ቬቲንግ ፕሮሰሳችሁ ያልቅና ፕሮፋይላችሁ ሙሉ ብሎ የራሱን የሆነ ስራ ያቀርብላችኋል ማለት ነው። በሁለተኛ ደረጃ ደግሞ አፍሪወርክስ የሚለውን ድረገጽ እናገኛለን። አፍሪወርክስ በኢትዮጵያ ውስጥ ያሉ የሪሞት ስራዎችን በማሰባሰብ ይታወቃል። እንዴት ነው የሚሰራው ስንል ወይም በምን እናገኘዋለን ይህንን እንትን ስንል አንደኛ የራሳቸው የሆነ የግል ዌብሳይት አላቸው ወይም በቴሌግራም ቦታቸው በቀላሉ ማግኘት ይቻላል። በዚህ ዌብሳይት ላይ የሚለቀቁ የስራ አይነቶች ምንድናቸው የሚለውን ስናይ ኮንቴንት ክሬሽን ኤንድ ማኔጅመንት ወይም ሶሻል ሚዲያ ማስተዳደር፣ ዳታ ኢንትሪ ወይም መረጃዎችን ወደ ኮምፒውተር ማስገባት የምንለው ስቴፕ ነው። ይሄ ደግሞ ወደ ኦንላይን ስራ ለምትጀምሩ ሰዎች እጅግ በጣም ቀላል የሆነው ፊልድ ነው። ግራፊክስ ኤንድ ቪዲዮ ኤዲቲንግ የምንለው ደግሞ ልክ እንደዚሁ የተሻለና አሪፍ ገንዘብ የሚያስገኘው ስኪል ነው ማለት ነው። ክፍያው በብር ወይም በዶላር ሊሆን ይችላል። በሀገር ውስጥ ባንክ በቀጥታ መቀበል መቻሉ ሌላኛው ትልቁ ጥቅም ነው። ወደ ሌላኛው ስንሄድ ደግሞ ጥቅሙ ኢንተርቪው በአማርኛ ወይም በእንግሊዝኛ ሊሆን ይችላል። ለመግባባት ያን ያክል አይከብዳችሁም፣ ልክ እንደሌሎቹ ሳይቶች ማለት ነው። ስለዚህ ያን ያክል ስኪል የሌላችሁ ጀማሪዎች ከሆናችሁ አፍሪወርክስ በጣም ቤስት ነው። በሶስተኛ ደረጃ የምናየው ክሮስኦቨር ወይም ለከፍተኛ ብቃት ከፍተኛ ክፍያ ይከፍላል ተብሎ የሚጠራው ትልቅና አንጋፋውን ዌብሳይት ነው። ክሮስኦቨር ዘ ቤስት ኦፍ ቤስት የሚባሉ ባለሙያዎችን ብቻ ነው የሚቀጥሩ። እዚህ ጋር ዲግሪ፣ ማስተርስ ምንም ዋጋ የላቸውም። እንዴት ነው የሚሰራው የሚለውን ስናይ ዋናው ነገር በፈተና የምታሳዩት ውጤት ላይ ነው የሚያተኩረው። የእናንተን የትምህርት ደረጃ ከፍ ማለት ዝቅ ማለት መማር አለመማር ሳይሆን ከረንትሊ አሁን ያላችሁ ስኪል ምን ያክል ብቁ ያደርጋቸዋል የሚለውን ነው የሚያየው። የፈተናውን ሂደት ስናይ የመጀመሪያው ኮግኒቲቭ ኤቢሊቲ ቴስት የሚባል ነው። ይህኛው ቴስት ምንድነው? በ15 ደቂቃ ውስጥ 50 የሎጂክ የሂሳብና የቃላት ጥያቄዎችን እንድትመለሱ ትጠይቃላችሁ። ይህ ፈተና በጣም ፈጣን መሆን ይጠይቃል። ይህን ፈተና ከወደቃችሁ ድጋሚ አፕላይ ለማድረግ ቢያንስ 3 ወር እንድትጠብቁ ትገደዳላችሁ። ከኮግኒቲቭ ኤቢሊቲ ቴስት በመቀጠል የምናገኘው ሌላኛው ስቴፕ እዚህ ላይ ያለው ፈተና ደግሞ ሪል ወርልድ ታስክ ወይም ለ3 ቀን የሚቆይ አንድ ፕሮጀክት እንድትሰሩ ትሰጣላችሁ። ልክ ይህን ስራ ተሰጥታችሁ ካለፋችሁ በቀጥታ ያለምንም ውድድር ወደ ስራ ይቀጥራችኋል ማለት ነው። እዚህ ጋር ክፍያ የሚጀምረው በአመት $30,000 ወይም በሰዓት $15 አካባቢ ነው። ጥቅሙ አንዴ ከተቀጠራችሁ ሙሉ ለሙሉ ሪሞትሊ ወይም ከቤታችሁ ሆናችሁ የምትሰሩት ስራ ነው ማለት ነው። በአራተኛ ደረጃ የምናየው ደግሞ አፕወርክ የተሰኘው ዌብሳይት ነው። ይህ ዌብሳይት ለብዙ ክላይንቶች ወይም ለብዙ ፍሪላንሰሮች የራስን ቢዝነስ እንደመገንባት ወይም የራስን ድርጅት የመክፈት ያክል ነው። እንዴት ነው የሚሰራው የሚለውን ስናይ መጀመሪያ አካውንት ከፍታችሁ የራሳችሁን ፕሮፋይል ትሞላላችሁ። ምን አይነት ስኪል እንዳላችሁ፣ ምን እንደምትሰሩ፣ በሰዓት ስንት እንደሚከፈላችሁ፣ ከዚህ በፊት ልምድ ካላችሁ ልምዳችሁን ታስገባላችሁ። ያን ሁሉ ታደርጉና ራሳችሁን ፕሮፋይላችሁን ሴት አድርጋችሁ ትገነባላችሁ። ልክ ያን ፕሮፋይል ሴት አድርጋችሁ ከገነባችሁ በኋላ ስራ በሚለቀቅበት ጊዜ ልክ እንደ ጨረታ ነው የምትወዳደሩት። ልክ እንደናንተ አይነት ብዙ ሌላ ሰራተኞች አሉ እንደዚህ ፕሮፋይላቸውን ሴት ያደረጉ። እንደ ጨረታ ተወዳድራችሁ ልክ የሆነ ስራ ጨረታ ስታሸንፉ ለዛ ስራ ኢንተርቪው ትጠራላችሁ ነው። ልክ ያችን ኢንተርቪው ካለፋችሁ በኋላ ስራ አግኝታችሁ በቀላሉ መስራት ትችላላችሁ ነው።
ይህ ለጀማሪዎች በጣም ከባድ የሚያደርገው ምንድነው? አፕወርክ ላይ በጣም ብዙ ልምድ ያላቸው ብዙ ሬቲንግ የተሰጣቸው ስላሉ በቀላሉ ገብቶ ጨረታ ላይ ተወዳድሮ ስራ ማግኘቱ አዳጋች ያደርገዋል ማለት ነው። ከነዚህ ይልቅ ከላይ የጠቀስኳቸው እነ ቱሪንግ፣ እነ ክሮስኦቨር፣ እነ አፍሪ ወርክስ እነሱ የተሻለ የስራ እድል የምታገኙባቸው ዌብሳይቶች ናቸው። በመጨረሻ ደረጃ ላይ የምናየው አርክ ዴቭ ነው። ይህ ዌብሳይት ጀማሪዎችን የሚያበረታታ ወይም ልክ የስራ ልምድ ሳይኖራቸው ለሚመጡ ሰዎች ትልቅ ድጋፍ የሚሰጥ አይነት ዌብሳይት ነው። ይህ ድረገጽ እንዴት ይሰራል የሚለውን ስናይ ሄድ ሃንተር የሚባል የራሱ የሆነ የሚሰራበት የአሰራር ሲስተም አለው። ያ ሲስተም ምንድን ነው? አንድ አፕላይ ያደረገን ጀማሪ ሰራተኛ ብቁ አድርጎ ለትልልቅ ድርጅቶች ያስተዋውቃል። እስካሁን ካየናቸው ዌብሳይት ይህ ዌብሳይት በምን ይለያል የሚለውን ስናይ ይህ ዌብሳይት ለጀማሪዎች ወይም ገና ልምድ ለሌላቸው ተማሪዎች ስራዎችን በብዛት ያቀርባል። ከዛ በተጨማሪ የድጋፍ ስልጠናዎችን ያሰለጥናል። ልክ ሲቪ እንዴት ማዘጋጀት እንዳለበት፣ አንድ ሰው አፕላይ አድርጎ ኢንተርቪው ካገኘ ለኢንተርቪው እንዴት መዘጋጀት እንዳለበት፣ እነዚህን የመሳሰሉ ትላልቅ ስልጠናዎችን ሁላ ያካተተ ትልቅ ዌብሳይት ነው። እንደ አውሮፓና አሜሪካ እንደሚከፈሉ እንደ ኦንላይን ስራዎች ስታንዳርድ ሲታይ እጅግ ከፍተኛና ጥሩ ክፍያ የሚባልም የሚከፍለው ትልቁ ዌብሳይት አርክ ዴቭ የተሰኘው ዌብሳይት ነው ማለት ነው። የኦንላይን ስራ ከሌላው ስራ ልዩነት ያለው እውቀት ማግኘት ላይ ሳይሆን ያገኙትን እውቀት ተግባር ላይ ማዋል ላይ ነው ትኩረት የሚያደርገው። ዛሬ ካሳየኋችሁ 5 ድረገጾች ውስጥ አንዱን መርጣችሁ ሙሉ ስቴፑን እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። ሙሉ ስቴፑን በቀጣይ ቪዲዮ ሰራላችኋለሁ። ይህ ቪዲዮ ከተጠቀማችሁ ሰብስክራይብ፣ ላይክ በማድረግ የቻናሉ ቤተሰብ መሆን ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም።